በስመ አብ ቤተኛለ ማሪ ሳይው ጥሩ ሰው ይመስለኛል፣ ግን ጓደኛሽ ላይ ይሻፍዳል። የታለ እኔ ምን አውቄ ማርዬ፣ ጠርጥር ይገኛል ከገንፎ ጓደኛሽ ላይ በጣም ነው የሚሻፍደው። ከአንቺ ያጣውን ነገር ስጪው ነው የሚለው እንዳይሄድ። እኔ የደረሰኝን ነው ማሪ ማሳየት እችላለሁ። ጓደኛሽ ላይ ይሻፍዳል የሚል አለ እዚህ ውስጥ። ቁጥሩን ከፈለግሽ በውስጥ መላክ እችላለሁ። ማርዬ ይቅርታ፣ የቤተሰብ ሆኖ ያጭበረብር ነበር። ትጋባላችሁ ነበር ማርዬ። አይሆንም አይሆንም። በአጭሩ ጓደኛሽ ላይ ይሻፍዳል። ጠርጥሪ ይቅር እያልሽ ነው ቤታ? ይቅር አላልኩም፣ ግን ከአንቺ ያጣውን ነገር ካገኘ ጓደኛሽ ጋር አይሄድም ይላል። አየሽ፣ ጓደኛሽ ላይ ይሻፍዳል። ከአንቺ ያጣውን ነገር ካገኘ አይሄድም ይላል። ቃሉ ነው ማሪ፣ እኔ አይደለሁም። እዚህ ላይ የተጻፈው ነው። ከአንቺ ያጣውን ስጩ አይሄድም ማሪ። በቃ ፎሎ አርጓት። ምሽ ጽዬም ቤተሰብ ናት። እሺ እኔ በቃ መኒ ጋርሽን ከሰረ ደህና ነገር ቢደርስሽ ጥሩ ነበር። ቤተሰብ ጋር ነው የገባው ማርዬ፣ እንዳትጸጸች ጋር ነው። እሺ እኔ ማራት እሺ፣ ወድሻለኝ እናት። እኔ እናት በቤተሰብ ላደረገው ነበር ግን አልተሳካም። ማርያምን ጓደኛውን ይፈልጋታል። ጠርጥር እዛ አንቺ ክለብ ስትሄጂ ሽንት ቤት ደርሼ ልምጣ ስትይ ጥብቅ ትል ይሆናል። የዘንድሮ ሴት መች ይታወቃል። ኦላ ኦላ ኮሞስታስ ኦላ። እሺ ኩዊን ነይ ግቢ። አንድ ቁጥር ጻፊ። የቅድም መኒጋን የሰጠሽው ከዛ በኋላ ቀጣይ ሜሮን ናት። ዳጎስ ያለ ነገር የሚሰጥ ሰው ካለ ቀድሞ ነው የሚገባው። ቀድሞ ነው። ሁልጊዜ ያላያችሁ ሙስና ምኑም ሲሰራ የቀድሞ የሰጠ ነው የሚገባው። ዳጎስ ያላችሁትኝ ኩዊን ቅድም ሰተሻል። ግቢ። ቀጣይ ትገቢያለሽ በተራ በወረፋ። ቶሎ ቶሎ ባሰጡ መልካም ነው። ሰይጣኔን ስት ሲል ዘግቾ ስለሚሄድ መኒጋናችሁም ይቃጠላል። አገኘሁሽ። ነይ ኩዊን ነይ። ቀጣይ ሜሮን ነሽ። በተራ በወረፋ ነው ጋይስ። ዳጎስ ያለ የሰጠ ነው ቀድሞ የሚገባው። ሰላም ሰላም። ጥብርር ብለሽ አውሪ። ዳጎስ ያለ ነገር ነው የሰጠሽው። እንዴት ነሽ? ሰላም ነኝ እግዚአብሔር ይመስገን። እሺ እሺ። እስቲ መልሱን ልጠብቅ ካለግርሽ መልስ። አይ ገና ካሁኑ ፈራሁት። አትፍሪ፣ እኔ ማር አትፍሪ። ገንዘብ አውጥተሻል እኮ በነፃ አይደለም የመጣሽው እዚህ ጋር። እሺ ስሙ በምን ይጀምራል? ኤ አንድ ቁጥር። እሺ የተዋወቃችሁ? ቲክቶክ፣ ሶሻል ሚዲያ። ፎሎ እያደረጋችኋቸው? እሺ የሚገቡትን እድሜው? አሁን ዳዊ 45 አቤት 45 ፈዘዘች። ሶሪ ቤቲ። ወይ አምላኬ ትዕግስቱን ስጥ። እንደው ዘንድሮ ሰብ ጭራሽ አጠገብሽ ሆኖ ነው የማታምኚው ወንድ አማርኛ አይሰማም። ጭራሽ ደግሞ ኢትዮጵያዊም አይደለም። ኢትዮጵያዊ አይደለም። ኢትዮጵያ ቲክቶክ አታገኙም ማለት ወይ? ጠብቂ። እድሜው ስንት ነው ያልሽኝ? 45 ወልዳችኋል? እና አልወለድንም። ኦኬ 15 አለባበሱ ጂንስ እና ቲሸርት። የሰፈር ምን የመሰለ ናትዬ ተንከባክባ አሳድጎሽ። አንቺ ግን ለሌላ ዜጋ ይሁን ጥሩ ነው። እንኳን አረግሽ። ቁንጣን ያልሽ ማሬ? ናት ጂንስ እና ቲሸርት። ባለሀብት ትመስያለሽ። ቅብረር ብለሽ ነው የምታወሪው። እሺ የፍቅር ሁኔታችሁ? እናቴ ያሳድጎ ሌላው ነው እንትን የሚለው። የፍቅር ሁኔታችሁ ማርዬ? አይ እንዋደዳለን። በጣም ነው የምትዋደዱትኝ። አልወደውም ገንዘቡን ነው። አልወደውም ገንዘቡን ነው። አልወደውም ገንዘቡን ነው። ገንዘቡ ሁለታችን ላገባው ፈልጋለሁ። ደስ ይለኛል። በጣም ነው የምንዋደደው። ገንዘቡን ነው የምፈልገው። አላልኩም። በጣም ነው። እሺ እኔ ማለት በጣም ነው የምንዋደደው። ሁለታችንም እንሰራለን። እሺ
ምግብ መኒጋኑ ከሱ የመጣ መስሎኝ ደንግጬ እኮ ነው። ምግብ ማርዬ አብራችሁ የምትበሉትኝ መቼስ ጥብስ ይወዳል። አስለምደሽዋል፣ ምንም ተላምዳችኋል። ወገን ሌላ ዜጋ ነው። እሺ ኑሮ ሁኔታው ደሃ፣ ሀብታም፣ መካከለኛ? መካከለኛ። መዝናናት ትፈልጋላችሁ? ብዙ ጊዜ እንወጣለን። ያው ነጮች ተራራ ይዘው ይሄዳሉ። እሺ ጭራሽ ደግሞ ተራራ ነው። ጥብስ አብርቶች ደግሞ ተራራ ነው የምትወጡት። ታድላችሁ። እሺ ማርዬ ፎሎ እንዲያደርጉሽ ምናምን ነገሪያቸው፣ አውሪያቸው ነው ልጀምር። 15 ኧረ አውሪያቸው ነው ያልኩት። ኦኬ ሰላም ፎሎ አድርጉኝ። ስፖርት መስራት ጀምራለሁ ኦንላይን ቲክቶክ ላይ ጀመረችው። በዛ ማርያምን መቤቴን የደረሰኝን ተመልከቱት። ወይ ቁጥሩ ከነገርኳቸው ከአንቺ ልጅ ይፈልጋል ይላል። የደረሰች ቁጥር 33 ነበረ። ከአንቺ ልጅ ይፈልጋል። ወይ እውነት ነው። እኔ እና እሱ በመሀል 5 ልጆች አሉ። ማርያምን ከአንቺ ልጅ ይፈልጋል፣ ግን በደንብ አድርገሽ ስጪው። እሺ ማርዬ ቃሉ ነው የሚለው ከአንቺ ልጅ ይፈልጋል፣ በደንብ አድርገሽ ስጪው። በደንብ አድርገሽ ስጪው። እንደዛ ነው የሚለው። አይ ደግሜ ላንበው እንዳልሳሳት ብዬ ነው። ከአንቺ ልጅ በደንብ አድርገሽ ስጪው። እግዚአብሔር ይስጥሽ ማርያ፣ አትጥፊ። እናመሰግናለን። ዝም ብለሽ እንደው ለጨዋታም ለድምቀቱንም መኒጋኗን ዝም ብለሽ ቤታዬ ጠፍተሻል ብለሽ ማውረድሽ እንዳትረሺ። ደህና ደሪ እኔ ፍቅር እኔ እናት። እሺ ቻውም አላለችኝ። ማርያምን ከአንቺ ልጅ ይፈልጋል የሚለው እና በደንብ አድርገሽ አትቆጥቢ። አበሻ ይሳሳላ። አበሻ ሰሰት ያጫው ምን ያሳሳሻል? ምን ያሳሳሻል? እኛን ካስጠራሽ አይቀር ሌላ ዜጋ ጋር ከሄድሽ እኛም ማስጠራት አለብሽ። ኢትዮጵያኖች ፓበሻ አላየው ላላየው አሳየው ላላየው ማስባል አለብሽ። ሌላ ዜጋ ገማ ስንሄድ ሀበሻው ጀጅ ያደርጋችኋል። ምን ነው ስንቱ እንድጋ ቀምሰሻል? እንዴት አወቅሽ? እንዴት ለመርሽ ይልሻል። ሌላ ዜጋ ጋር ስንሲሆን ወይ ሀበሻ ማሻአላ ነው የሚልሽ። ሀበሻ ኢትዮጵያ ማስመስከር አለባችሁ። ሌላ ዜጋ ጋር በደንብ አድርጋ የሰጠሽ ቆጃንጆ 2 ልጆቹ ለጅ ቅልቅል ያለ። ቀጣይ መኒጋን የሰጠችው ሜሮን 1 ቁጥር ጻፊ። ሜሮን ተራሽን ያዢ። የሚሰጥ ነው የሚገባው። ጋይስ በነፃ የለም። እዚህ ጋር ነው ወገቤ እየተንቋቋ ስታዩ ሁሉ ነገር በነፃ ተጠንቁሎ ተሰድቤ አይሆንም እናቴ። ሜሮን አበባ ላኪ። ሜሮን ሰዓት ሲያልቅ ወይዘሮ ሜሮን መኒጋር የሰጠሽው ቀጣይ ስምን ሳላነባ መለጠኝ። ደግመህ ትሰጣለህ። ሜሮን አይ ቲንክ አይቻታለሁ መሰለኝ። ሜሮን ነይ ግቢ ማሬ ነይ። የሰጠ ነው የሚገባው። በነፃ የለም እናቴ። የሰጠ ይገባል። በነፃ የለም እንዴ! በነፃ አይሆንም። ሰላም ሜሮን እንዴት ነሽ? ሴክሲ ነገር ነሽ፣ ታምሪያለሽ። እሺ እንዴት ነሽ የኔ ፍቅር? ሰላም ነሽ? አለሁልሽ። እሺ ወደ እንትኑ እንሂዳ። እሺ መኖርሽ ማየው ድምፅሽ ያስታውቃል እንዳለሽ። ደግሞ የሚጀምረው በምንድን ነው? በኤም 1 2 3 4 5 6 7 13 የት ተገናኛችሁ? ሚዲያ ላይ፣ ሶሻል ሚዲያ ላይ ማለት በቃ ሴቱ ሚዲያ ላይ ወጥቷል። በይና የገባው ጋይስ የመጣ እስኪ ታዘቡ። ከፍላችሁ መግባት አቅም የሌላችሁ ሰዎች አላችሁ፣ ግን ትታዘባላችሁ አይደል? ጥጋችሁን ይዛችሁ እንዳለ የሚመጡት ከሶሻል ሚዲያ ነው። ያ ማለት ሴቱ ሁሉ መቆጠብ አቁሟል። አንቺን አይደለም ማለት ያልቻለሽ አንቺን አይደለም፣ ግን ብዙ ሴቶች እንዳለ ሶሻል ሚዲያ ላይ ነው። ለዚህ ነው ባሎቻችሁ ወጣት ሰሩም አደባባይ ላይ ሶሻል ሚዲያ ላይ ነው ያላችሁት። ትዳሩ የማይገኘው ሶሻል ሚዲያ ላይ ነው። ግን ይሁን ማሬ ይሁን፣ ከፍለሻል። ተከፍሎም ተናግሬም አይሆንም። እሺ እድሜው ስንት ነው? እንዳለ ሶሻል ሀበሻ ነው። ቁንጣ አይለብስም አለባበሱ። አረ ቁምጣ ይለብሳል። ደፋር ነው ማሪ። ሀበሻ
ያልሽ አበሻ ነው ቁምጣ ይለብሳል። ምን አገባኝ ይሁን ሆዷ ልቧ እያወቀው ሁላችንም እየተዋወቀን ተዋሸን ይሁን። የፍቅር ሁኔታ በጣም ነው የምትወጁ? ገንዘቡን ነው የምትወጁ? ታፈቅሪዋለሽ? በጣም ነው የምትወጁ? ወይስ ላገባው ፈልጋለሁ? ወይስ ደስ ይለኛል ያስደስተኛል ፍልቅልቅ እላለሁ ሳይሆን? በጣም ነው የምወደው። ቁምጣ እየለበሰ ወደዋለሁ። እንደው እኮ የማይገናኝ ነገር ነው እኮ የምትመጡት። እውነት ወፍራም ነው እግሩ። የምር ያምራል። አዎ አሪፍ እግር አለው። እሺ አሪፍ እግር አለው። እግር ደስ ይላል አለው። አሪፍ እግር አለው። ኧረ በማርያም እሺ እሺ። ምግብ ምን በላችሁ? ወይም ምንድን ነው መብላት የምትፈልጉት? ወይም ኩክ የምታደርጊለት? በየአይነት አንድ ቁጥር። ኦኬ። የሀብት ማማው ደሃ፣ ሀብታም፣ መካከለኛ? የት መዝናናት ትፈልጋላችሁ? አዲስ አበባ ከሆነ ከከተማ ውጪ ደቡብ ምናምን ሀይሌ ሪዞርት። መብላቷን ሳታውቅ እጇን ታጠበች። እስከዛ ፎሎ እንዲያደርጉሽ ንገሪያቸው። ፎሎ አርጓት። ፎሎ አርጉኝ። 15 ፎሎ አያረጉኝ። 82 ቴንኪው። ጉድ ያምላክ ትሰሚኛለሽ? ፎሎ አድርጉኝ። እሺ እሰማሻለሁ በደንብ። የደረሰሽ ቁጥር ሴራ እያሰበብሽ ነው። ጠርጥሬያለሁ። በጊዜ አምልጪ። ሴራ እያሰበብሽ ነው። ምናልባትም እወድሻለሁ ብሎ ገንዘብ አለሽ? እሻላለሁ ከሱ። አየሽ፣ ጠርጥር ይገኛል ከገንፎ ስንጥር። ሲጀመር ወዶሽ አልመጣም፣ ገንዘብሽ እንዲበላን የመጣው ከኋላ ሴራ እየጎነጎነ ሴራ እያሰበብሽ ነው ያለው። ይሄን ሰው ብትቺ እኔ ቤት አለችኝ ብለሽ ትዳርሽን በትነሽ ደግሞ እንዳትሾኝ። እየተደበደብኩ እየዋሸኝ እንደፈለገ እያደረገኝ እቀጥላለሁ ካልሽ መቀጠል ትቻለሽ። በአጭሩ ግን ከአንቺ ጀርባ ሴራ እያሰበ ነው። ምንም ፍላጎት የለውም። ይቅርታ ማለት አሁን አመልጣለሁ። ቴንኪ የኔ እናት። በቃ ሜሮን የኔ እናት እንዴ እኔ እውነቱን ተናግሮ የመሸብም ማለት ከኋላዋ ሴራ እየጎነጎነ ነው ያለው። ሲጀመር አይፈልጋትም። እንዴት ይፈልጋታል? ዋሽታስ ካገባባ እኮ ታውቆኛል። ቁንጣ ነው የሚለብሰው። ወይ 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 ወይ! ይሄ ማህበረሰብ በስንቱ ይቻለው። ዋሽታችሁት፣ ክዳችሁት። እኔ እኮ አሁን ቤታዬ እንደዚህ በቃ ሰውንላት ጅላት ብላ እኮ ነው። ቁንጣ ነው የሚለብሰው። እግሩ ሲያምር አለችኝ እኮ። ይሁን ቀጣይ የሰጠኝ መኒጋን ማን ነበረ? ስሙ ጠፋብኝ። የሆነ ሰው ነው፣ የሆነ ሰው መኒጋን የሰጠኝ። አንድ ቁጥር ጻፍ። ስምህን ሳየው ወይ አንድ አበባ ጻፍ። ስምህን ሳየው አስታውሰዋለሁ። ማን ነበር የሰጠኝ? ጋይስ ስሙን መያዝ አቃተኝ። ስማችሁን እኮ ምን አለ ቀለል አድርጋችሁ ጽፉልኝ። ዴቭ ነው የሰጠኝ። ማ ዴስትኒ ኖ ሌላ ሰው የሰጠኝ ሰው አለ። የሆነ ሰው ኦላማ መጨረሻ ናት። ኦላ መጨረሻ ናት። ኦኬ አየሁትኝ። ጭራሽ ቆይ ተሳስቼ ነው የኔ ጌታ። ሁሉ ቤታ እንዴ እና ደግመላክ የኔ ጌታ ደግመላክ። ሳላስበው ነው ሳላስበው ፎሎ አድርጌያለሁ። ፎሎ ላነሳስል አስወጣው። ማንኝና ነው እኔ ፎሎ ማድረግ? ማን ቤታ እኔ ነሽ ወይ? እንዴት ነሽ? አረ ወንድ ነኝ ቤታ። እሺ እኔ ጌታ ይቅርታ። እንዴት ነህ? ድምፅህ ቀጭን ነው ለዛን። ሶሪ። እሺ እኔ ጌታ እንዴት ነህ? እንዴት ነሽ? ስላገኘሁሽ ደስ ብሎኛል።
መኒጋን ብቻ ነው የሰጠው ማለት ሌላ መኒጋን ብደግም ሀሳብ ጨርሳለሁ። አሁን ግን ወደ ስራው እንገባለን። አንድ መኒጋን ሰጠቅ ደስተኛ ታረገ። አይ አበሻ ወንዶች እኮ ወይ አይ ስሚማ ጠብቂ ማዚ ወይ እኔ ሚስት የለኝም እየፈለግኩ ነው። አንቺ ነው የምታመጭልኝ አሁን እንዴ? ሚስት ከፈለግ ኦኬ ሪፈር ልጻፍልህ። ቆይ አንዴ ለመቼ ነው የሚደርሰው? እንደ ዳቦ ሁሉ ነገር ቀላል መሰለክ? ይደርሳል። ቆይ የኔ ጌታ ሪፈር ልጻፍልህ። ሀቡዬ የኔ ማር ወደ ማነው ሪፈር ምጽፍልኝ? ቆይ እጽፍልሃለሁ። እዚህ ጋር ፊት ለፊት የምታየው ጉብል ሚስት ይፈልጋል። ሚስት መቼ ነው የሚደርስለት? ሀቢባ ፎሎ አርጉኝ እስቲ ሁላችሁም። ወደ ሀቢባ ሪፈር ተጽፎልሃል። ትዳር ፎሎ አርጉትኝ። መኒጋንም ስለሰጠ ትዳር ነው የምትፈልገው አይደለ? እኔ ትዳር እኔ አሁን እዚህ ጋር የምሰራው ምንድነው ትዳር አይደለም ማገናኘት። በቃ አንዳለች ስለሳስቲ ቆይ ተረጋጋ። እንዴት ነው ወገን? ገና አንተ ቃቅ ሳታድግ ከዛ ሌላ ሴት። ቆይ ተረጋጋ የኔ ጌታ። አሁን አንተ ማድረግ ያለብክ እኔ ለሀቢባ በውስጥ ነግራታለሁ። ትዳር ነው የምትፈልገው። ትዳር እንትን ይላል። እስከዛ ፎሎ እንዲያደርጉ ከአንድ ደቂቃህን ትጠቀማለህ። ሀቢባ ጋር እልክሃለሁ። እዚህ ጋር ግን ሀቢባ ጋር አግብተክ መተክ ወደ እኔ ስትመጣ አንድ መኒካን ድጋሚ ትልካለህ። ወደፊት እቺ ሴት አብራ ትዘልቃለች ወይ? አስተሳሰቧ ምንድነው ነው? ገባህ? አሁን ፊቸርህን ነው የምነግርህ። ምንድነው? እሺ አንድ መኒ ጋር ልትገምና ሀሳቤን ላፍስሳ። በገዛው በነፃ የለም። ከሰጠክ ትዳሩንም ማገናኛለሁ። ይፈለግልኝ ዛሬ አንድ ሰው ሊያዝልሽ። አንድ ሰው ቢዚ ናት ሀቢባ። ድገማ። ቆይሽ መጣው ጎጉል ደርሼ መጣው ገዝተክ አላጨናንቀክ ግን ስጠኝ። አላጨናንቀ ግን ችግር የለውም። ቆይ መጣው። እስከዛ ስሚ ልጠይቅሽ። እሺ። አይ እየሰጠክ የኔ ጌታ ወጣ ሰጥሻለሁ። ማርያምን አወርዳለሁ። እሱን ሚስትየዋን አይሁን ሚስቱ አትቅር ችግር ነው። ቆይ በመጀመሪያ ጎንደሬ ነክ? አዎ እመስላለሁ። ነክ አይደለም፣ ውሸት አልወድም። እኔ አማራ ነኝ። እሺ ይሁን። አማራ ምትሆን የራሴ ደሜ ነህ። በቃ ጋይስ በደም ተብሏል። ሲወጣ ይሰጣል። አይዋሽም። አዎ አልዋሽም። አጠራ አድርገህ ምን አይነት ሴት ነው የምትፈልገው? ሴት አልፈልግም። ዩቱብ ልጀምር አስቤያለሁ። ምን መስልሻል? ኧረ ምን ውስጥ ነው የገባሁት? የዛሬው ጭራሽ 5 ሳንቲም ሳትከፍል ይትም አልፈልግም። ጭራሽ ዩቲዩብ ደግሞ ለመጀመር ማሳብ አለ። 5 ሳንቲም አልሰጠም። ከፍለህ ጠይቀኝ። ጭራሽ ደግሞ ለዩቲዩብ ትከፍላለህ 5 ብር። እሺ በቃ ፎሎ አርጊኝ። በቃ እሺ ቤታ ፎሎ አርጊኝ። በቃ ፎሎ አርጊኝ። ምን ችግር አለው? ማን ነው የሚያደርግህ? አንቺ ወጥተህ ከፍለህ ስትመጣ ነው ማለት። በነፃ ምንም ነገር የለም። አንሰራም። ነፃ የለም። ከዚህ በኋላ ዘግተናል። ቤታ ድሮ በነፃ የሰራችው ያገለገለችው በቅቷል። ከዚህ በኋላ አንተ ሰውዬ ዩቲዩብ እንድትከፍት ጥሩ ሰው ነበርሽ እኮ ጥሩ ሰው ነበርሽ። ከማን የተማርሽው? ማን የላከብኝ ይሄን ሰውዬ? አንድ መኒካን ልኮ 8 ቀን ነው የሚያወራው። ማን የላከክ? ጠላቴ እኮ ሚስት አልፈልግም አልኩሽ እኮ። ሚስት እኮ እኔማ ወዳጅሽ ነኝ፣ ጠላትሽ አይደለሁም። ስንት አመት ነው? 21 ገና ና ቹቹዬ ሳያድግ እኔ ቤት እዚህ ጋር እኮ የሚመጡት እኮ እቃቸው ትልልቅ ናውጣ ጭራሽ በ21 አመትክ እኔ አዝኜልክ መኒጋርክ እንዳትቃጠል ብዬ አሳዝነኝ። ቆንጅዬም ነቀጠን ያልክ ነቀጭኖ እንደወዳለ ብዬ አዝኜልህ መኒጋር እንዳይቃጠል ብዬ ጭራሽ ባስቀምጠ ብለ ደግሞ 21 አመትክ እቹቹዬ ሳታድግ እዚህ ቤት የሚገቡት ሰዎች አውቃቸዋል። ስንት አመት ያገለገሉ ነው እኮ። ስንት አመት እንደ መፋቂያ የተጠቀሙ ሰዎች ናቸው እኮ እዚህ መጥተው እኮ የሚገለገሉት። ገና አንተ ለሽንት ራሱ ፍንጥ የምትል ሰውዬ አበደን እንዳትመጣ እዚህ ቤት። ከመጣህ ራሱ መኒጋን ሰጠቅና በነፃ የለም። ኤርትራዊ ነው ደግሞ ከመይ አይ ልታጣልኝ። አይ ደግሞ ኤርትራዊ ያገለለሽ ከጎረቤት ሀገር ልባል ኤርትራኖች እንደሆነ አላቸው። ምን አይለኛ ነው ጋይስ። ህፃኑን ትልቁም አይለኛ ቋ የሚያደርጋላቸው ደግሞ እንዳታነካኩኝ። ሌላ ቀና እሺ። ማነው ሀወይ ሌላ ቀና ደግሞ ከኤርትራኖች ከሆ እነሱ ናቸው እኮ እናቴ።
ፈር የቀደዱት እኔ ቤት። እሺ መኒጋን ቀጣይ ከሷ ሲቀጥል የሰጠው ማናት? ማን ነበረች አስታውሱኝ። ከሷ አላልኩኝም። ከሱ ሲቀጥል ሊዱዬ የሚቀድም ሰው አለ ማርዬ። አይ ቢሆንም ትቀድመኛለች፣ ግን እኔ ልቀድማት ፈልጋለሁ ብለሽ አንድ መኒጋን ከጨመርሽ ትቀመጣለች ማሪ። አንድ መኒጋን ከደገምሽ ሊዱዬ ቀድመሽ ትገቢያለሽ። ሚሚሾ ቴንኪው። ኦኬ ቀዳሚ ነው የሰጠ ነው የሚገባው። በነፃ የለም የሰጠ ማሮቼ የሰጠ ባለመኒጋኗ ማዛዬ ጠብቄ እኔ እናት ጠብቂ። 1000 ሰጥታን የገባችሁ በነፃ አይደለም። ማዛዬ 5 ነው አንቺ ሰጠሽው፣ እሷ 1000። ማዛዬ ጠብቂ ነው ፍቅር። ሰላም ሊዱ ቤታዬ እንዴት ነሽ? ከመይ እኔ ቤታዬ ማዕረይ እንትን ልልሽ ነው የገባሁት። ሰላም ልልሽ ብቻ የኔ ቆንጆ። እኔ አል ችግር የለም። ኧረ ተረማመጅብኝ ሀብታም ይግደለኝ። ምትሰጣ ሰላም ልልሽ የኛ ስኩንኩን ግን አንድ መኒጋን ሰጣችሁ፣ ግን ልቤን ነው የምትጠቡትኝ። ዩቲዩብ ልከፍተው እንዲሁ የቤታችሁን ዲስኮርስ ስታወሩ ነው የምትሉ። የሀብታም ወዳያችሁ ሰላም ልልሽ ነው። በቃ ስለምወድሽ በጣም እንደምወድሽ ልነግርሽ ነው የኔ ቆንጆ። ደህና ነኝ የኔ ፍቅር። ደስ ይላል እኮ እየተሰጠሽ። ቤታዬ ማዕረይ እሺ እኔ ማርቤት አይዞሽ፣ እሺ በርቺ የኔ ፍቅር። በቃ በርቺ፣ ሰዓት አለሽ። በርቺ የኔ ፍቅር፣ እንወድሻለን። ሁሌም ከጎንሽ ነን። እሺ እሺ እኔ እንዳይከፋሽ የኔ ማር። ኧረ አይከፋኝ እናንተ እያላችሁ እንዲህ እየተንከባከባችሁ። ኧረ አይከፋኝ። በቃ መልካም ምሽት። አሁን ማዕዚን አስገቢያት። ይቀበዛበት። እሺ ማሬ፣ እሺ ቴንኪው። እሺ የኔ ፍቅር። እሺ ቻው። ያለው ማማሩ የሌለው መደበሩ ደሃ ብቻ ከሰቅ ቆቆቆንዳ እንዳለ ቆሾ ጠብቂ። እኔ ማር ጠብቂ። 2 ሰተሻል ትገቢ ማዝዬ። አረ ጋይስ ተደራረበብኝ ኑሮ ተደራረበብኝ። ቆይ ማሮቼ አሁን ማነ ዴስቲኒ ናት መሰለኝ የቀደመችው። ከዛ ባንቹ ማዝዬ የደሃ ነገር ማዝዬ 3ኛውንም ሆነሻል። ምንም ልረዳሽ አልችልም ማዝዬ። አንድ መኒጋን ስትሰጪ በነ ባንቹ በነ ዴስቲኒ ተቀድመሻል። አንድ ቁጥር ጻፊ ወይ ደሃ ናቸው። እስኪ እንደው እንዴት እንደምትታዩ በቃ ከኮመንት አንድ ነገር አታረጉ። ሀብታም አያችሁ ገብቶ ቤታዬ በርቺ ልቅቅ ማስካካት ብቻ። የታለሽ ላኪ እንጂ ደስትኒ። ኦኬ አንድ ቁጥር ጻፈች። አይ አምላኬ። ኧረ ቆይ ተረጋጉ ጋይስ። ኧረ በዛብኝ ደግሞ እቺ ሴትዮ ሽቀላ ጀመረ ብሎ ደግሞ ሰልፍ እንዳያወጡ። ቆይ ኧረ ተረጋጉ። ቆይ አንዳንድ ሺህ የሰጣችሁ ሰዎች ቀድሚያ ነው የምትገቡት። የታለ ዴስቲኒ የተባለችዋ የታልሽ ማሪ? አዎ አየሁሽኝ። አንድ ፒን አርጉልኝ። ነይ ግቢ ወንዲውን ሴታ። ቆይ ጋይስ ከዛ ባንቹ ከዛ መጨረሻ ላይ የሰጠኝ ሰው 2 መኒጋን ማዝዬ 4ኛው ሆነሻል። አቅምሽን አውቀሽ እንግዲህ መግባት ነው። ሰላም ወንድ ሴት ቤታዬ አሜማ ሰላም ነው። ደህና ነኝ። ወንድ ነህ? እሺ እስካሁን ሴቶች እየገቡ ነበር። እንዴት ነህ? አለሁልሽ። እንዴት ነሽ? ዋው ድምጽ ያምራል። ታንክ ዩ። ደስ ይላል። ጎርነን ያለ ነገር ነው። እሺ እንዴት ነህ? 1000 ሰጥተሃል። መጀመሪያ ሰላምን ማለት ትችላለህ። ወገኖችን ህዝቦችን እዚህ ውስጥ ያሉትን ሰላም ማለት ትችላለህ። ደስ እንዳለህ ፎሎ ማድረግ ይቻላል። ሁላችሁንም ሰላም ብያለሁ። አንቺ እኔ ደስ ስለምትይ ነው እንጂ የገባሁት ባለትዳር ነኝ፣ ሚስትም አልፈልግም። ግን ፎሎ ቢያደርጉኝ ደስ ይለኛል። ፎሎ መልሳለሁ ማለት ነው። ለቢዝነስ ስለምፈልገው አካውንት እንዲያድግ ፈልገዋለሁ። ግን በጣም ማደንቅሽ ፍሽት ማድረግሽ ሰው ነሽ። ዩአር ጀስት ግልጽ የሆንሽ ልጅ ስለሆነ ሁሌ ነው ማይሽ፣ ሁሌ ነው የምከተልሽ ቤታዬ። እሺ አመሰግናለሁ። ፎሎ አድርጉ፣ ችግር የለውም። 2 ደቂቃ ሰጥቻለሁ። ተጨምሯል። አድንቆትም ምንም ክብሩም። የዘንድሮ ወንዶች እኮ ሚስት እያላቸው አለን አይሉም። ሚስትየው ቤት ውስጥ ሆና ስንት ወጥ ስንቱን ነገር እየሰራች እያበሰለች ልጅ እየተከባከበች እኮ አለን አይሉ። ሀብታም ነገር ሊዱዬ በቃሽ። እኔ ማር አይሉ። አንተ ግን ሀቀኛ ስለሆንክ 2 ደቂቃ ሰጥተዋል። ፎሎ አድርጉት ጋይስ፣ ፎሎ አድርጉት ሁላችሁ። ለመጀመሪያ ጊዜ ሀቀኛ ወንድ ተገኘ። ያበሻ ወንድ ሚስት አለኝ ትዳር አልፈልግም የሚል ተገኘ። የለም እኮ ሌሎቹ እኮ የለም እኮ ሚስቱ ቤት ውስጥ ሆና ማነሰ ምግብ የምትሰራ ለልጆቹ እየካደ እኮ የሚገባ ነው ያለው። ጎበዝ ነህ ጋይስ፣ ፎሎ አድርጉትኝ ሁላችሁም። ለ2 ደቂቃ የጥሞና ሰዓት ሰጥቻችኋለሁ። ፎሎ አድርጉትኝ። ሀብታሞችም ብለስ ማድረግ ትችላላችሁ። ቤቴን ብለስድ
ቤቴን እያደረጋችሁ መንከባከብ ትችላላችሁ። ሌላ ምንም አልልም። ፎሎ አድርጉትኝ። ፎሎ እያረጋችሁ ጋይስ ፎሎ እያረጋችሁ። ኧረ ዛሬ እንዴት ነው ነገሩ? ኧረ ይሄ ነገር ሽቀላው ተመችቶኛል። ኧረ ተመችቶኝ በዚሁ እንዳልቀር ከመሄድበት ተራችሁ ወረፋ ጠብቁ። ዝም ብላችሁ አትስጡ። ቆይ አንዴ ይውጣ እሱ ጨርሶ። ፎሎ እያረጉ ነው፣ እየተንቀሳቀሱ ነው። የኔ ወዳጆች፣ የኔ አክባሪዎች፣ የኔ አፍቃሪዎች እባካችሁ ለኔ ስትሉ ፎሎ አድርጉልኝ። እኔ ስደሰት ደስ ይላል። በጣም አመሰግናለሁ ቤታዬ። እኔም ፎሎ መልሳለሁ። ጌም ስትጫወች ሼር አድርግልኝ። በጣም እንድታሸንፊ ፑሽ አደርጋለሁ። አይገባም። ና አይገባም። በጭራሽ እኔ ሀቀኛን ሰው አላስከፍልም። በጭራሽ ይሄ ራሱ የሰጠው ለ3 ቀን ይበቃል፣ አያስፈልግም። ግን አንተ ግን ቤታዬ ስትጫወች ግን መሸነፍ የለብሽም ካልክ መብት ነው። አይገባም። እኔ አይገባም ብያለሁ። እሺ ፎሎ አረጋችሁ እያረጉ ነው እያረጉኝ ነው። በጣም አመሰግናለሁ ሁላችሁም። ሁሌ ስልክልሽ ግን አስገብኝ ማለት ያው ያስገባሃል። ሁሌ እንደ ዝም ብሎ አይደለ እንደ እንዳለ ጫማቸውን የቀደዱ ሰዎች አይደል እንደዚህ መተው ዶሮዬን ሲያደነቁር የሚሉት። አንድ ቀን ቤቴን እኮ ሀብታም ጎብኝቶት አያውቅም። እንኳን መጣክ አለን። ብዙ ወዳጆች አሉሽ። ሁሉ ሰው ይወድሻል። ስለሚወድሽ ሁሉ ኖ ፕሮብሌም ጀስት ሁሉ ካንቺ ጋር ነው። የለመደ አፌን ይፍቅር አልኩ። ለካ ባለ ትዳር ነው። ይቅርታ ሳላውቅ ነው። ባለ ትዳር ነኝ እኔ። በጣም አሁን ራሱ ውጭ ነው ያለሁት። ውጭ ስራ ላይ ነኝ ያለሁት። ግን ናፍቃኛለች እስከምመለስ ድረስ በጣም ነው የምወዳት። ይገርምሽ። ኧረ እንዲህ የሚል ሰው ጠፋ። አቤተኛ ወንዶች ከዚህ ለምን አትማሩ? እንኳን ናፍቃኛለች ልትሉ ዞር ብላችሁ አልጋ ፊታችሁን ለሁለት ለይታችሁ አልጋ ለይታችሁ እኮ ነው የምትተኙት። ፍቅር ከዚህ ተማሩ። አያችሁ ስራ እስክገባ ከቤቴ ተንሰፍሰፍ ያለው አለ። እናንተ ብትሆኑ ግን መሀል ላይ ግብዳት ራስ አጋድመክ ፊትህ ወደ ግድግዳ አዙረክ ነው የምትተኛው። ከዚህ ተማሩ። ለማንኛውም ሰዓት አብቅቷል። ቴንክ ዩ ሶ ማች ቤታዬ፣ በጣም አመሰግናለሁ ሁላችሁንም። ቴንክ ዩ ሶ ማች። ችግር የለውም። እሺ አንተም ያብታም ነገር ቀጣይ ኔክስት። አይ ወንድ ልጅ እንዴ ወንድ ልጅ ግን ደስ አይል። ሚስቴን እስካገኛት ድረስ ሚስቴን እስከ ሰብሰብ ብያለሁ። ሰብልዬ ጠብቂ። አንድ መኒጋን የሰጠሽው ሰብልዬ ጠብቂ። እኔ እናት ቅድም የሰጠኝ ማን ነው? 1000 የሰጠኝ ሰው ነው መግባት ያለበትኝ። 1000 የሰጠኝ ሰው በነፃ የለም። 1000 ኔቨር እየባለ ሀብት አይደለሽ እንዴ? እኔ እናት ለነ ጉቺ ይሄን የሚያህል ሽቶ ስትሰጪ ዛሬ በነፃ 1 ቁጥር ትጽፊያለሽ። 1 ቁጥር ለነ ጉቺ ይሄን የሚያህል አይደል እንዴ ሽቶ የሰጠሽው ፐርፊውም የላክሽው ለኔ ለቤታ ሲሆን 1 ቁጥር። ምን ነው በነፃ የለም። እዚህ ቤት የለም። ጓደኛ፣ እህት፣ ዘመድ፣ ጎረቤት፣ አዝማድ የለም። ነፃ የለም ከዚህ በኋላ። እንዴ እስካሁን ልቤ ተሰድቤም አይሆንም። ስዊት ጠብቂ ማርዬ። 1000 የሰጠ ማን ነው? ፒን አድርጉልኝ። ቆይ እየጠበቃችሁ በላይ እየተደራረበ ሜሮን አይደለችም። ማን የሰጠኝ 1000? እዚህ እየተከታተላችሁ ነው። ጻፉልኝ። ማን የሰጠኝ? የመኪናው ማን ነው? መኪናዋ ግቢ። ኦኬ ነፍጠኛ ፒን አድርግልኝ። ማን ነው? መዓዛ ጋይስ 500 መዓዛ እየሰጠችው አትገባም። ማርዬ ተራዋን ትጠብቅ። 500 ከሷ በላይ ያለ 1000 የሰጠ እንዴ ምን ጉድ ናቸው? ማን የሰጠው እንዴ? ማን ነው የልጅነት ፎቶ ይናርገ የመጣው? 1 ቁጥር ጻፉ። ባንቺዬ 1 ቁጥር ላኪ። ባንቺ እግዚአብሔር ይስጠሽ። ባንቺ መዓዛዬ ነይ ግቢ። እኔ እናት እንደምንም መዓዛዬ ነይ ግቢ። 1000 ሰጠች እናቴ እንደምንም ተገፋፍታ። መዓዛዬ 1 ቁጥር ጻፊ። 1 ቁጥር ጻፊ። መዓዛ ማስገቢያ ለማልስጥ። መዓዛ 1 ቁጥር ጻፊ። 1 ቁጥር መዓዛ 1 ቁጥር ጻፊ። ኡይ ቶሎ ስራ አታዘናጉ። መዓዛ 1 ቁጥር ጻፊ። ኦኬ ከዛ ባንቹ ትቀጥያለሽ። ማዝዬ በጣም ረጅም ሰዓት ጠብቃ በስንት መከራ ነው ይሄን ጋር ስንት ጉሮሮ ዘግታ መሰለሽ የሰጠችው። እኔ እናት መዓዛ የት ሄደች? ኧረ እባካችሁ ቆይ ኮመንት ቶሎ አጻፉ። ኦኬ ማዝዬ ነይ ግቢ። የስንት ጉሮሮ ተዘግቶ እኮ ነው። እኔ እናት ነይ ግቢ ማዝዬ። ሰላም ይቅርታ ማዛዬ በደንብ አልሰጠሽም። ቤታዬ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? 1000 ስለሰጠሽ ሞቅ አድርገሽ አውሪ። 2 መኒጋን ነው የሰጠሽ። በጣም ስለምወድሽ ነው እንጂ ለጥንቆላ አይደለም። አይ ጠንቆይልኝ እንጂ እንዴ
እነዚህን ነው ከሰጡም እንዴት አይጠነቁሉ እነዚህን ነው አየሽ ኑሮ በዘዴ ነሽ አንቺ ኑሮ በዘዴ ለመናገር በጣም ነው የምወድሽ በጣም ነው የምታዝናኘው እሺ እኔ ማር ስም ማን ነው ስም ግን ደስ ይላል ያንቺ ማዝዬ ግን የምትለዩ ጠብቀሽ 1000 ሰጠሽ ከዛ በኋላ ደግሞ ባልሽን ከነ ልጆችሽ ይዘሽ መጥተሽ ወይ ማዝዬ ተባረኪ አንድ ቁጥር አቤል እሺ የተገናኛችሁ መንገድ ላይ ደስ ሲል ግን መንገድ ላይ ተገናኝታችሁ ይሄን የመሰለ ሸበላ ልጅ አፍርታችኋል አያችሁ ከመንገድ አትናቁ ምለው ለዚህ ነው ይሄን የመሰለ ቆንጆዬ ልጅ ይደግልሽ እኔና መንገድ ላይ ነው ልሸኝሽ አለኝና መኪና ይዞ እሺ አንቺ ቋተሽ እግዚአብሔር ከዛ ጫማ መቀደድ ያወጣሽ አምላክ ለኛም ያሳልፍልን መኪና ሚነዳ እየሰማችሁ ጋይስ እሺ እኔና መኪና ሚነዳ እሺ ሶስተኛ እድሜው ስንት ነው 36 ኦኬ 36 መኪና አለው 36 አመቱ ነው አለባበሱ ቁምጣም ይለብሳል ግን ቲሸርት በጂንስ ሱሪ ባይ በብዛት የሚለብሰው ቁምጣ ነው ሀብታም ስለሆነ ይልበስ ሀብታም ይለብሳል ያምርበታል እግሩ ቀጭን አይደለም አረ ማርዬ ባያምርስ ገንዘብ አለው እናቴ መኪና ምናምን ነው እየነዳ ምን ያህል ለምትወጁ በጣም ወደዋለሁ የልጆች አባት ነው ምንድነው የምትሰሪለት ሁሌ ስትሰሪለት ጥፍጥ እያለው የሚበላው ምግብ ምንድነው ዶሮ ወጥን በጣም ይወደዋል እሺ የኑሮ እኔ ልሙላው ሀብታም አይ መካከለኛ በይ የት መዝናናት ትፈልጋላችሁ የት መዝናናት የተፈጥሮ ቦታ መዝናናት ደስ ይላል እና ምትመጪው የሆነ ቡጭ ያለ ነገር ሰማው ኤሲ ነው ውዴ የኤሲው ድምጽ ነው እናንተ ኤሲ ደግሞ ይሻፍዳል እንዴ እሺ ማርዬ እሺ ንገሪኝ የት ነው የምትዝናኑት በጣም ድምጹ ቡጭ ነው የሚለው እሺ የት ነው የምትዝናኑት የተፈጥሮ ቦታ ያለበት ብዬሻለሁ የሆነ አረንጓዳማ ቦታ አለ አይደል ምን እንበለው ኦኬ እስከዛ ፎሎ እንዲያረጉሽ ማዝዬ ብዙ ጠብቀሽ እንደሆነ ምናምን ፎሎ እንዲያረጉሽ ንገራቸው ታብታብ አድርጉ እኔ ልደምር የኔ ውዶች ፎሎ አድርጉኝ ነጋዴ ነኝ ማዚ ፋሽን በዱባይ ፎሎ አድርጉኝ አበረታቱ ይሄን ብቻ ነው የምንነግራቸው ፎሎ እንዳረጉኝ እንዳበረታቱኝ አይበቃም ዱባይ ያላችሁ የትም ቦታ ልካለው ግዙኝ እሺ ፎሎ አድርጉኝ 6800 ሰው አላችሁ ፎሎ አድርጉ ወይኔ ማዝዬ ትገይኛለሽ ታዩ በቃ ነው ትንገራን ንገሪን ቤታዩ ንገሪን ይውጣልን ቁርጣችን ማህበር ነው እንዴ ደም ተደራይታችሁ የመጣችሁት ነው እኔ ጋር ነኝ ሁለታችን ብቻ ነን ጌታ ሲስተር ናት ማርያምን በይ ሲስተር ይችላል እንዴ በታዲቁ ንገሪን ሃዬ አንቺ እህትሽን ነው የሚወደው ላይክ በድብቅ እኮ ነው የሚለው ኧረ እባክሽ የእውነትሽ ነው እህትሽ ናት እህቴ ናት አዎ አልሰራም ማለት ነው አንቺ ከኔ ውጭ የሚወደው ሰው የለም እሱማ ማርዬ እኔ መቻወቅኩኝ ግን ውሸትሽን ነው ከኔ ውጭ ዋሽታል በቃ አልሰራም ለኔ አልሰራም ማሪ ካንቺ በድብቅ እህትሽን ይወዳል ይላል ማሪ በቤተክርስቲያን የተጋቡት አልሰራም እኛ አላልኩም ማርዬ እኔ አንዳንዴ ልጅ ወይ ቁጥር የተሳሳቸው እድሜውን ዋሽተሽ መሆን አለበት አልዋሽም ትክክለኛ እድሜውን ነው የተናገርኩት መቀነስ እኮ ይችል ነበር ግን ትክክለኛ እድሜውን ነው የተናገርኩት ወይ ደግሞ አሁን ሳስበው ማርዬ መጀመሪያ ጊዜ ዋሽቶሽ እድሜውን ተናግሮ በዛው ቀጥሎ ይመስለኛል በፍጹም የሚዋሽ አይደለም በጣም ነው የማምነው ነው ጭማዛ አንቺ አምነሹ ወደሹ
የምታምኙ ሰው ሆኖ እና ምን ልታደርጊ ነው ልታስጠነቁ የመጣሽው? የምታምኙ ከሆነ ምን ጉድ ናችሁ እዚህ ቤት የምትገቡት ሴቶች? ታምኛለሽ ታዲያ ለምን መጣሽ? እዚህ እኮ የሚመጡ ሰዎች እኮ እንደው እኔ ሁሉ ስላላገቡት ነው እንደሚሆነው። ነይ ውጪ ነይ ውጪ። እህትየዋን አያቸዋት? ስራዋ ታወቀባታል። ጣጣጣጣ አለች መጨረሻ ላይ። አንቺ ያልሽው ነው የሚሆነው አላልኩም። እኔ ያልኩትኝ ማዝዬ እወድሻለሁ የኔ እናት። ግን ጠብቀሽ ለፍተሽ የገባሽ ሰው ነሽ። ግን ምን አልሽኝ? እወደዋለሁ፣ አምነዋለሁ፣ ከሱ ውጭ ወደ ውጭ ምን እንደው ልሰቀል አልሽ። ይሄንን የምታምኙ ሰው ዛሬ ታዲያ መተሽ ለወደፊቱ ስለ እኔ ምን ያስባል ብለሽ ለምን ትጨነቂያለሽ? አንደኛ ምን ይጋንሽን አባክነሽ፣ ሁለተኛ የሁሉ ሰዓቴን ገለሽ እንዲላብስ ያልበኝ ድረስ፣ ሶስተኛ እህትሽ ላይ ጨፍራ ተናገረችኝ። ኮትሽ አልሰማሻትም መቼስ። እና አንቺ የምትፈልጊውን ነው እንደሚደረግልሽ አለች። እውነቱ ወጥቶባት ይሁን አላቅም። ዮሐና ባንቺ ካሌለሽ ዮሐናን አስገባለሁ። ባንቺን ፒን አርጓት። ሰዓቴን ገላ ጋይ ሰዓቴን ገላ። እንደው ቢቀርብኝ ይሻላል። የሷ ምን ይጋል? በህዝብ ምክንያት ኮን ተገፋፍታ መዓዛ ጠብቂኝ። ከኮመንት ጻፉ። ባንቺ አለች ጋይስ። ባንቹዬ እኔ ግን እዚህ ቤት ያላችሁ ትምህርት ቤት ሰነፍ ተማሪ ነበራችሁ እንዴ? ስትጠሩ ቶሎ አቤት የማትሉት ባንቻለም ባንቹነት 1000 ስለሰጠሽ ነው ማቆላምጥሽ። ባንቹነት 1000 ኮይን የሰጠሽው ተራሽን ጠብቀሽ እንድገቢ የለሽም። ዮሐና የለችም ጋይስ። ባንቹ የለችም። ዮሐና አንድ ቁጥር ጻፊ ወይም አንድ አበባ ላኪ። ሁኔታውን አይቼ ዮሐና ሌላ በቃ እችላለሁ። ዮሐና ሌላ በቃ እችላለሁ። ሁኔታውን አይቼ አለች ባንቹ ነግቢ አለች ነግቢ። ምን ግን ትንሽ ከስሮ ነበር። አንቺ ለነገሩ ቤተሰብ ስለሆንሽ እንዲሁም ስለምትሰጪ በእርግጠኝነት የገባሽው ልትጠነቁኝ ሳይሆን እወድሻለሁ ቤታዬ ጌም ሲኖርብሽ ሼር አድርግልኝ ልትይ ነው። ሌላ ምን አለ ማርዬ? ባለሀብት እንደሆኝ ስለማቅ አንቺ ጥንቆላ ምንም ውስጥ አገቢም። እሺ ባንቹ ስቤሻለሁ አገቢም ማሬ። አያችሁ ሀብታም እኮ ቀልብ የለውም። በቃ ሰታት ዝም አልላት። አይ መቀለጃውን ኩኝ። እሺ እንዴ ደግሞ ስሚ መዓዛ እህትሽን ደግሞ እንትን እንዳትይ መዓዝዬ። ከተናገርሽው መሀል የተሳሳትሽው ነገር ስለሚኖር እህትሽን ደግሞ ዛሬ ጦር ሜዳ ውስጥ ከተሽ ስትታይ እንዳትይ። አሁን አንጀቴን በላይ። መዓዛ በኋላ ደግሞ ቤት ውስጥ ሌላ ጦርነት እንዳይፈጥሩ ከዛ ቤት ታላት ብሎ ደግሞ ሰልፍ እንዳያወጡ። ኧረ በስመ አብ ጉድ ውስጥ እኮ ገባው። አሁን ደግሞ ዮሐና ካልገባች 2 እድል ሰጣለሁ ብያለሁ። ባይሰጡም ይገባሉ ብዬ አሰብኳቸው። 2 ሰዎች መግባት አለባቸው። ላይኖራቸው ይችላል። ልጅ አለ፣ ትዳር አለ፣ ቤት አለ፣ ኑሮ አለ፣ ስትረስ አለ፣ ስንት ነገር አለ። ላይኖራቸው ይችላል። እድል ሰጣለሁ ለ2 ሰዎች በነፃ ሂውዬ ትገቢያለሽ ማርዬ በነፃ። ግን ዮሐና መምጣት አለባት። ዮሐና አለሽ? ፍትህ ለዮሐና 1000 ኮይን። ፍትህ ለዮሐና 1000 ኮይን። ፍትህ ለዮሐና 1000 ኮይን። ፍትህ ለዮሐና 1000 ኮይን። ስልኬ ሳይዘጋ ፍትህ ለዮሐና 1000 ኮይን። የለሽም? ያፍታም ነገር እኮ ከባድ ነው እኮ። ቀለባቸውን ሳታርገው ነው የሚገቡት። ዮሐና የማሪ ተጠርተሽ ስላልገባሽ ገንዘብ ለሌላቸው ለነሱ እድል ሰጥቻለሁ። የለሽም ማርዬ። ስታወሪ ሰላም የሚባል የለም። የሌለው ሰው ሰላም ነሽ ወይ እንዴት ነሽ ወይ ብሎ አይጠይቅም። ቀጥታ ወደ ሰላም ይገባል። አንድ ሺህ ወይ መኒጋን ኖ 2 ልብ ከፍያለሁ። ማመን ነፍስ ቅዱስ እኛ በስንቱ ሲወርድ እያየን ጭራሽ በልብ ደግሞ ልቤ ሊድረቅ። እሺ ወይዘሮ ሂዊ ወይ ተናገሪያ። ስሙ የሚጀምረው በኤ ነው። በኤ አያት የተገናኛችሁ ሶሻል ሚዲያ ላይ 1 2 3 4 እድሜውን ንገር። ምን አንጫር 28 አለባበስ ቲሸርት በጂንስ የፍቅር ሁኔታ
በጣም ነው የማፈቅረው። እኔ ግን ትልልቅ ሰዎች እየመጣችሁ በጣም ነው የማፈቅረው እስኪ ድንግጥ ነው የምለው። ትልቅ ሰው ያፈቅራል እንዴ? 3 እሺ ግርግርግርግር እኮ ነው። ምግብ ምን በላችሁ ማሪ? የምትበሉት ወይም ልትበሉት ወይም ደግሞ ወደፊት ልትሰሪለት ስላልተገናኛችሁ አውቃለሁ። ወደፊት ልትሰሪለት የምትፈልጊ? ሽሮ ስለሚወድ ሽሮ ወይ ጥብስ። ሽሮ የሀብት ማማውን ልንገርልሽ፣ ሀብታም ስለማ እሺ፣ የት መዝናናት ትፈልጋላችሁ? ቤት ውስጥ፣ አብዛኛውን ጊዜ ቤት ውስጥ ደስ ይለኛል። እኔ አንቺን ብሆን ግን ሀብታም ይዤ ቤት ውስጥ አልዝናናም። ሀብታም የሆነ ወጪ መቆጠብ ነው። ይው ምን አገባሽ? ሀብታም ለሚጨነቀው እንዴ? ሀብታም ሲያፋጭ ምንድነው? የድሃ ቅንጡ ያፋጫል በቂጡ አለ። አንቺ ምን አገባሽ? እሱ ሀብታም ለሚያወጣው አንቺ በቂጥሽ የምታፋጩ ለምን ሆነና? እንደ ቤት ውስጥ ሀብታም ሆኖ ያዝናናኝ እንጂ ይግዛ እንጂ። አስባችሁታል? መግዛት እኮ ይገዛል፣ ግን ቤት ውስጥ ያውጣ ገንዘቡን። እሺ በቃ ቀይሬያለሁ። በቃ ወደ ውጪ አውሪያቸው። ምን አንቺን ፎሎ አድርጉላለሁ። ቤተሰብ ቲክቶክ ያንቺው አይደል እንዴ? አዝናኒያቸው ማሬ። እስከዛ በሉ እንግዲህ ይሄ አዲሱ አካውንቴ ነው። ለማንኛውም እሺ ፎሎ አድርጉኝ። አይ ድሬ ምን ይሆን የሚደርሰኝ? ግራ የገባ ነገር ነው። ድምሩን አይቼ እኔ ነኝ ዛሬ የምወስነው። ፎሎ አድርጉኝ ሁላችሁም። የአዲስ አካውንት ነው። ምን ላይ ደረስን? እኔ እኮ አንድ አልሞላውም። እራሷ ናት የሞላችሁ በፍቃደኝነት 9 18 ምን ላይ ድምር ቆየ? ጋይስ ምን ይሆን ጥሪት? ኧረ ምን ነው ቆየ? የቁጥሩ እኮ እስከ 80 ነው የሚሄደው። እሺ አንቺ ወራዳ። አቤት። ለውሽምነት ነው የሚፈልግሽ። ወይኔ ድሌ እና ልትወው እሱ ያንቺ ሁኔታ ነው። ሚስት አለው ግን ውሽማን ፈልጎ ነው የመጣው። ልትወሸሚ ነው። እሺ አመሰግናለሁ። ባታመሰግኝ ምን ልትሆኚ ነው? ባታመሰግኝስ? ውሽምነትሽን ከፈለግሽ ተወሽመሽ እያወቅሽ ትሄጃለሽ። የሀብታሙ ሽማ መሆን ችግር የለውም። ኦኬ ተቀብያለሁ። ምን ብያችሁ ነበር ቅድም? ሴቱ እኔም በሆነ ሀብታም ባገኝ ወሽማለሁ ባልሽ። አንቺ ብቻ አይደለሽም ለውሽምነት ነው የምትሆኚው። ያለውን አይደለውም መጽሐፉ ነው ማሪ። አትጥፊ። በነፃም ገብተሻል። ድልቅቅ ብለሽ ነው ያወራሽው። በነፃም እንደገባ ሰው አይደለም። ነይ ውጪ። በቤተሰብ ገብቶ እንደው ድልቅቅ ብሎ ማውራት። ሂውዬ ብዙም የማልሄድብሽ ሀብታም ስለሆነ ነው። ድሃም ሆኖ ተወሽሞ ሚስቱንም በድሎም አይሆንም። ምን ቃሉ ነው የሚለው ማሮች። ግን አንቺ ሀብታም ስለሆነ ውሽማ ሆኚ ማርዬ። ብሩም አያልቅም፣ እሷም አትከፋም። ድሃ ብትወሽሚ ግን እያመሸ እየጠጣ ጨጓራዋን አቃጥሎ ሚስት ተበድላ ልጆች ላይ የስካሩን እንትን ጮሆ የማይሆን ነገር ነው። ድሃ ውሽማ እንዳታደርጉ። ውሽማ ግዴታ አስፈላጊ ከሆነ ሀብታም አድርጉ። በቃ ይሄ ግዴታዬ ነው፣ ውሽማ ግዴታዬ ነው ካላችሁ ሀብታም። ያችም ሴት አትሰቃይም። በገንዘብ ማዕበል ስትንሳፈፍ ጭንቀቷን ሀሳቧን ትረሳዋለች። ድሃ ግን ሲሆን ስትረሱም ኑሮም ሁሉ ላዋ ላይ ይደራረባል። ግፉም ላይሽ ላይ ይመጣል። እንዳትወሽሚ። ሀብታም ብቻ። ሀብታም ውሽማ ያስፈልጋል። ብሩኔት ይጨርሰዋል። ለወገን ደራሽ ወገን ነው። 4 ነጥብ ጨርሻለሁ። ተገኝቶ ነው የሀብታሙ ሽማ። እኔ ባገኝ አልፈራም። የሀብታሙ ሽማ ባገኝ ኔክስት አንድ ሰው በነፃ